እስኪ አንድ ነገር በቅንነት ልጠይቃችሁ። ዛሬ 50 ሺህ ብር ብሰጣችሁ በኢትዮጵያ ውስጥ የኤክስፖርት ሥራ መጀመር ትችላላችሁ? ብዙ ሰዎች ሊስቁባችሁ ይችላሉ። በፍጹም አይታሰብም። በሚሊዮን የሚቆጠር ብር፣ ትላልቅ መጋዘኖችና ትውውቅ ወይም ደግሞ ኮኔክሽን ያስፈልጋል ይሏቸዋል። ነገር ግን እውነቱ ምን መሰላችሁ? አንዳንድ ሰዎች ከዚህ ባነሰ ካፒታል ሥራውን እየሰሩት ይገኛሉ። ሌሎች ደግሞ በሚሊዮን የሚቆጠር ብር ይዘው እንኳን እየከሰሩ ነው። በዚህ ቪዲዮ ውስጥ 50 ሺህ ብር ብቻ ይዘን እንዴት የዓለም ገበያን ማንኳኳት እንደምንችል ሂሳቡን እናሰለዋለን። ሞቲቬሽን ወይም ማበረታቻ ሳይሆን እውነተኛውን የገበያ ስሌት። እስከ መጨረሻው ተከታተሉ፣ ምክንያቱም መጨረሻ ላይ የምነግራችሁ የባየርስ ተንኮል ካፒታላችሁን ከመበላት ያድናቸዋል። ሰብስክራይብ፣ ፎሎ፣ ላይክ እና ሼር ማድረግ እንዳትረሱ። አብዛኛውን ጊዜ ስለ ኤክስፖርት የሚነገረው ውሸት ምንድን ነው? ዘቢግ ላይ በኢትዮጵያ ኤክስፖርት ውስጥ ትልቁ ውሸት ዋናው ችግር ገንዘብ ነው የሚለው ነው። አይደለም። ዋናው ችግር የተሳሳተ ምርት መምረጥ፣ የተሳሳተ ገዢ መፈለግና ያልተመጣጠነ ወይም ደግሞ የተጋነነ ግምት መያዝ ነው። እስኪ አስቡት፣ አንድ ሰው 1 ሚሊዮን ብር ኖሮት ነገር ግን ገበያው የማይፈልገው ምርት ቢሰበስብ ምን ሊሆን ይችላል? ኪሳራ። በሌላ በኩል ደግሞ በ50 ሺህ ብር ገበያ የሚፈልገውን ጥራት ይዞ የሚነሳ ሰው ትርፋማ ይሆናል። ኤክስፖርት ማለት ብዛት መላክ ሳይሆን ተፈላጊነትን መሸጥ ነው። ካፒታላችሁ ትንሽ ሲሆን የምትጫወቱት ጨዋታ ይለያል። ያንን ጨዋታ ደግሞ አሁን እናየዋለን። በ50 ሺህ ብር ምን መስራት ይቻላል? እስቲ በግልጽ እናስላው። 50 ሺህ ብር በ2025 ምን ያደርጋል? አንደኛ፣ ጥራት ያለው ምርት በጥቂቱ ለመሰብሰብ፣ ለምሳሌ ቅመማ ቅመም ወይም ደግሞ ማር ሊሆን ይችላል፣ በጥቂቱ የሚለው ይሰመርበት። ሁለተኛ፣ ደረጃውን የጠበቀ ማሸጊያና ሌብል ለማዘጋጀት። ሶስተኛ፣ ለናሙና መላኪያ ወይም ደግሞ ለሳምፕል ሺፒንግ እና ለወረቀት ስራዎች ይሆናል። እስኪ 50 ሺህ ብሩን በዝርዝር እናስላ። ይህ ብር ከላይ እንዳየነው ለሶስት ዋና ዋና ነገሮች ይውላል። የመጀመሪያው ጥራት ያለው ምርት መሰብሰቢያ 30 ሺህ ብር። ለምሳሌ 30 ሺህ ብር ይዛችሁ ወደ ገጠር ብትሄዱ ምርጥ የሚባለው ወይም ፕሪሚየም ማር ወይም ቅመማ ቅመም ማግኘት ትችላላችሁ። ከአትራፊ ነጋዴዎች ወይም ደግሞ ከጅምላ አከፋፋዮች ከመግዛት ይልቅ ቀጥታ ከገበሬዎች ብትገዙ አንደኛ ኦርጋኒክ የሆነ ምርት ታገኛላችሁ፣ ሁለተኛ ደግሞ የምትገዙበትን ዋጋ ይቀንስላችኋል። ሁለተኛው ማሸጊያና ሌብል ነው። 10 ሺህ ብር በቂ ነው። ዓለም የሚገዛው እንደምታውቁት በአይኑ ነው። ምርታችሁን በባዶ ፕላስቲክ ሳይሆን በሚያምር መስታወት ዕቃ ወይም ደግሞ ህትመት ባለበት ቦርሳ ብታቀርቡት ዋጋው በእጥፍ ይጨምራል። ሶስተኛው ናሙና መላኪያ ወይም ሳምፕል ሺፒንግ ነው። ለሱም እንደዚሁ 10 ሺህ ብር ይበቃል። በትልቁ ወይም በቮሊዩም ከመላካችሁ በፊት ለገዢዎች ናሙና መላክ አለባችሁ። ገዢው የላካችሁለትን ሳምፕል ጥራቱን አይቶ ኮንፊርም እስካላረጋችሁ ድረስ ዋናውን ሽፕመንት መላክ የለባችሁ። 50 ሺህ ብር ምን ሊሰራ እንደሚችል ካየን አሁን ደግሞ ምን ማድረግ እንደማይችል እስኪኔ። በ50 ሺህ ብር ሙሉ ኮንቴነር መላክ አትችሉ። ስለ ኤክስፖርት ስናስብ ብዙዎቻችን ቶሎ ብሎ ወደ አእምሯችን የሚመጣው ኮንቴነር ሙሉ ዕቃ ወደ ውጭ መላክ ነው። ነገር ግን በዚህ ቪዲዮ ላይ እያወራን ያለነው ስለ ቮሊዩም ኤክስፖርት አይደለም። ይህን ልብ በሉ። ሌላው ደግሞ ትልቅ መጋዘንም መከራየት አትችሉ። ምክንያቱም በመጀመሪያ እያወራን ያለነው ስለ 50 ሺህ ብር ካፒታል ነው። ስለዚህ ለመጋዘን ኪራይ የምትከፍሉት ገንዘብ አይኖራችሁም። ሌላው ደግሞ ኤክስፖርት የምታደርጉት ምርት ቮሊዩም ትንሽ ስለሆነ ለመጋዘን ኪራይ የግዴታ መክፈል አይጠበቅባችሁም። እዚህ ጋር መጠንቀቅ ያለባችሁን ወይም ደግሞ ማስወገድ ያለባችሁን ኮስቶች ልንገራችሁ። የመጀመሪያው ውላችሁ ላይ የሺፒንግ እናንተ መክፈል የለባችሁም። ባይሩ ወይም ደግሞ ገዢው እንዲከፍል አድርጉ። ከዚህ ባለፈ ደግሞ የዲሜሬጅ፣ ዲቴንሽን፣ ስቶሬጅ እንዲሁም ሌሎች ኤክስትራ ወጪዎችን አቮይድ አድርጉ። በዚህ የኤክስፖርት ስትራቴጂ ስልታችሁ ጥራት ላይ እንጂ ብዛት ላይ መሆን የለበትም። የሚመረጡ ምርቶች ወይም ጎልደን ፕሮዳክትስ የምንላቸው ምንድን ናቸው? በትንሽ ካፒታል ስትነሱ ክብደት ሳይሆን ዋጋ ያላቸውን ምርቶች ምረጡ። ለምሳሌ 10 ቶን ወይም ደግሞ 10,000 ኪሎ ግራም ጥሬ ዝንጅብል ለመላክ ብር የላችሁ። ነገር ግን 50 ኪሎ ዝንጅብል ገዝታችሁ አጥባችሁ አድርቃችሁና ፈጭታችሁ በንጽህና ብታዘጋጁት ወይም ደግሞ የታጠበ የደረቀና የተፈጨ በንጽህና ለኤክስፖርት ተብሎ የተዘጋጀ 50 ኪሎ ዝንጅብል ብትገዙ ገዛ የ50 ኪሎ ዋጋ ከጥሬው ዝንጅብል በብዙ እጥፍ ይበልጣል። ቁንዶ በርበሬ፣ እርድ፣ ጥቁር አዝሙድ ወይም ደግሞ በባህላዊ መንገድ የተዘጋጁ የጥበብ አልባሳት ለዚህ ሥራ ተመራጭ ናቸው። እነዚህ ምርቶች በትንሽ ክብደት ብዙ ዶላር የሚያስገኙ ጎልደን ምርቶች ናቸው። እዚህ ላይ አንድ መርሳት የሌለባችሁ ነገር ሁልጊዜ ኤክስፖርት ለማድረግ ስታስቡ በተለይ ደግሞ በትንሽ ገንዘብ
ቫሊዩ አድ ማድረግ እንዳትረሱ። ሮ ማቴሪያል ወይም ደግሞ ጥሬ ዕቃውን ቀጥታ ወደ ውጭ ኤክስፖርት የምታደርጉት ከሆነ አብዛኛው ኤክስፖርት የምታደርጉት ነገር ዌስት ነው። ለምሳሌ ጥሬ ዝንጅብል ሳይደርቅ ኤክስፖርት እናርገው ብንል አብዛኛው የሚመዝነው በውስጡ ያለው ሞይስቸር ወይም ደግሞ ውሃ ነው። ይህ ደግሞ የሺፒንግ ወይም ደግሞ የማጓጓዣ ወጫችንን በብዙ ጥፍ እንዲጨምር ያደርገዋል። ስለዚህ ሁሌም ስለ ኤክስፖርት ስታስቡ ከሮ ማቴሪያሉ ላይ መጨመር የምትችሉትን ቢያንስ አንድ ነገር አስቡ። ቫሊዩ አድ ሳታደርጉ ሮ ማቴሪያሎችን ወይም ምርቶችን ቀጥታ ወደ ውጭ ኤክስፖርት ለማድረግ አታስቡ። ሌላው ብዙ ጊዜ ችላ የሚባለው ነገር ፓኬጂንግ እና ሌብሊንግ ነው። ሁሌም ዕቃ ስትልኩ ፕሮፐር ፓኬጂንግ እና ሌብሊንግ መጠቀማችሁን አትርሱ። ይህን ካረጋችሁ የእናንተ ምርት ዋጋ በብዙ እጥፍ ይጨምራል። አንድ ነገር አስታውሱ፣ ካፒታላችሁ ትንሽ ሲሆን አጭበርባሪዎች ወጥመድ ውስጥ በቀላሉ ልትገቡ ትችላላችሁ። ለምሳሌ አንድ ገዢ ወይም ደግሞ ባየር በቴሌግራም ወይም ደግሞ በዋትሳፕ ብታገኙና ትልቅ ኮንትራት እሰጣችኋለሁ ቢላችሁ አትመኑት። በቪዲዮ ኮል፣ በስልክ ወይም ደግሞ በኢሜይል ኮሚኒኬት ለማድረግ ፈቃደኛ ካልሆነም እንደዚሁ ስካመር ሊሆን ይችላል። ያለምንም ቅድመ ክፍያ ምርት ላኩ የሚል ገዢ ካጋጠማችሁ ከዚህ ቶሎ ብላችሁ ራቁ። ያላችሁ 50 ሺህ ብር ለእናንተ ቢዝነስ ሲድ መኒ ወይም ደግሞ ዘር ነው። አዋፍ እንዲበሏት አትፍቀዱ። ሁሌም ህጋዊ የክፍያ መንገዶችን ብቻ ተጠቀሙ። በጣም ሴፍ የሆኑ ኢንተርናሽናል የክፍያ መንገዶች አሉ። ከእነሱ ውስጥ አንዱን መርጣችሁ መጠቀም ትችላላችሁ። ታዲያ በ50 ሺህ ብር መጀመር ይቻላል? አዎ። ነገር ግን እንደ ነጋዴ ሳይሆን እንደ ተማሪ መጀመር አለባችሁ። ለመጀመሪያ ጉዞ የሚረዳችሁን የኤክስፖርት ዝግጅት ቼክሊስት በነፃ አዘጋጅቼላችኋለሁ። በቴሌግራም ቻናል ላይ ማግኘት ትችላላችሁ። ሊንኩ ዲስክሪፕሽን ላይ አለ። በቃላት ሳይሆን በስራ እንለወጥ። ቻናሉን ሰብስክራይብ አድርጉ። አብረን እንሰራለን።